አላህ ፍቃዱ ከሆነ ካንሰርና ከዛ ጋር የተያያዙ ነጥቦችን እናነሳለን ኢንሻአላህ ካንሰር ለምን በዛ እንዴት ነው ካንሰር ሊመጣ የሚችለው ምን ብናደርግ ነው መጠንቀቅ የምንችለው ሚሉትንና ተያያዥ ነጥቦችን ኢንሻአላህ በዝርዝር የምናስቀምጥ ይሆናል በዛ መሰረት ኢንሻአላህ ካንሰር ምንድነው የሚለውን በቅድሚያ ለመግለጽ እወዳለሁ ኢንሻአላህ ካንሰር እንግዲህ ከቅርብ ጊዜ ወዲህ በብዛት እየሰማነ የመጣ ስም ነው በፊት ካንሰር የለም ወይ እንደ በሽታ ይታወቅም ነበር ወይ እስከምንል ድረስ ማለት ነው ያው በብዛት እየበዛ የመጣበት ምክንያት ወደ በኋላ ጠቅሳለሁ ኢንሻአላህ በዋናነት ግን ካንሰር ምንድነው እንዴት ነው አንድ ሰው ወደ ካንሰር ታማሚ የሚሆነው የሚለውን ለመግለጽ የመጀመሪያው ያው ሰውነታችን የሚሰራው የተለያዩ ሴሎች ተባብረው ነው እነዚህ ሴሎች በሽታ ሲመጣ የመከላከል አዲስ ነገር ሲመጣ ሰብስበው ይዘው በመቀራመት የገባውን በሽታ ወይንም ቫይረስ ባክቴሪያም ሌላም ኦርጋኒዝም ሊሆን ይችላል ያንን ተቀራምተውት በአንድ ጊዜ የማጥቃት ወይንም ለረጅም ጊዜ ያጠቁት ይቆያሉ ማለት ነው ኢንሻአላህ በዚህ ሂደት ውስጥ አንዳንድ ሴሎች በራሳቸው ፕሮግራም ይሄዳሉ እነዚህ ፕሮግራሞች ሰውነታችን ዋናውን የሚያዘው ሰዓት ላይ እነዚህ ሴሎች ከሚታዘዙት ውጭ በራሳቸው ፕሮግራም በመሄድ በብዛት ይራባሉ ይሄ የመራባት ሂደት ያለ አግባብ ስለሆነ ከፕሮግራም ውጭ ስለሆነ በመራባታቸው ምክንያት ሌሎች ጉዳቶችን ያስከትላሉ ስለዚህ ይሄ ካንሰር ይሆናል ሆነ ተብሎ የሚጠቀሰው የዛኔ ነው የጡት ካንሰር የማህፀን ካንሰር የፊኛ እጢ ወንዶች ላይ የሚታየው የፊኛ እጢ ካንሰር እነዚህ ካንሰር የምንላቸው ሴሎች ሆነው ያለ ፕሮግራም በብዛት በመራባታቸው ምክንያት የሚመጣ ችግር ነው በብዛት ሲራቡ በብዙ መድኃኒቶች መታከም ይሄ በተለመዱ መድኃኒቶች በአንቲባዮቲኮች ሌሎች መድኃኒቶች ላይ ታከሙ ይችላሉ በዚህ ምክንያት እያጠቁ አካባቢው ላይ ያለውንም እያዳረሱ ይሄዳሉ ይሄ ሂደት የካንሰር በሽታ ተብሎ ይጠቀሳል ማለት ነው ከዛ ውጪ ያው ሰውነታችን ወደ ፕሮግራማቸው መመለስ ያቅተዋል እነዚህን ሴሎች ወደ ፕሮግራማቸው ወደ ነበሩበት እንዲመለሱ ሲያቅተው ሌሎች አካባቢዎችን እየጎዱ ይሄዳሉ ለምሳሌ የጡት ካንሰር ስትያዝ አንዲት ሴት ወይንም አንድ ወንድ ያው የጡት ካንሰር ወንዶች ላይ ከ1 እስከ 2% ሊያጠቃቸው ይችላል ተብሎ ይታሰባል ኬዙም አለ የገጠመኝም ስላለ ሴቶች ላይ ግን 98% ሴቶች ላይ የሚታይ ችግር ነው የጡት ካንሰርን እንደምሳሌ ስናነሳ ካንሰር የጡት ሴሎች ውስጥ ይስፋፋና ከተስፋፋ በኋላ ቀጥታ እየበዛ ከሄደ ቀጥታ ከታከመና በአጭር ሰዓት ከታከመ ቶሎ መፍትሄ ይኖረዋል እየበዛ በሄደ ቁጥር ግን ወዴት ነው የሚሄደው የደረት አጥንት ላይ ሪብስ የምንላቸው ላይ እነሱ ጋር መምጣት ይጀምራል ማለት ነው ስለዚህ የካንሰር ሴል በአጭር ሰዓት እየተስፋፋ ሲመጣ ወደ አካባቢው እየተሰራጨ ይመጣል ማለት ነው ይሄ ሰውነታችን ሳይቆጣጠራቸው ሲቀር በብዛት እየተራቡ ይመጡና ጉዳቱ ከፍተኛ እየሆነ ይመጣል በዚህ መልክ እንግዲህ ካንሰር ታማሚ ሆነ ይባላል አንድ ሰው ማለት ነው በብዛት በምን ምክንያት ሊባባስ ይችላል ካንሰር አንድን ሰው የሆነ አካባቢ ያሉ ሰዎችን የሆኑ አይነት ካንሰሮች ሊያጠቋቸው ይችላሉ ስለዚህ የተወሰኑ የካንሰር ችግሮች የተወሰነ አካባቢ ሊበዙ ይችላሉ ማለት ነው ምን ያባብሳቸዋል አንድ ጄኔቲክ ፋክተር የሚባለው ይሄ በቤተሰብ የሚመጣ አንድ የቤተሰብ አባል በፊኛ እጢ ካንሰር ከተጎዳ አባት ወይ አያት ለዛ ላሉት ወንዶች ያ ካንሰር ሊተላለፍ ይችላል ሪስኩ ይጨምራል ማለት ነው አደጋው ለመያዝ ያለው አደጋ የበለጠ ይጨምራል ሌላው ሊባባስ የሚችልበት የአኗኗር ዘይቤያችን ነው ጥሩ የአኗኗር ዘይቤ ጥሩ አመጋገብ ጥሩ የአካል ብቃት እንቅስቃሴ ይሄ ዲፕሬሽን ስትረስን በደንብ ማኔጅ የምናደርግ ከሆነ ካንሰር የመያዝ እድላችን ይቀንሳል
ካልሆነ ግን በትንሽ ነገር የምንጨናነቅ ጭንቀት የሚበዛብን ራሳችንን የማንቆጣጠር አመጋገባችንን የማናስተካክል የተለያዩ ኤክሰርሳይሶችን የማንሰራ ከሆነ የካንሰር የመያዝ እድላችን እየጨመረ ይመጣል። ሌላው የአካባቢያችን ሁኔታ ፋብሪካዎች በብዛት መብዛታቸው ከተማ ላይ የተለያዩ ራዲዬሽኖች ጨረሮች ፖሊዩሽን የተለያየ ፖሊዩሽን የአየር ብክለቱ ከፋብሪካዎች የሚወጡ የተለያዩ ፍሳሾች ከዛ ጋር ተያይዘው የሚመጡ የአካባቢያዊ ለውጦች ለካንሰር የመጋለጥ እድላችን እንዲጨምር ያደርጋሉ ማለት ነው ኢንሻአላህ። የካንሰር አይነቶች ምን አይነት ናቸው? ያው ብዙ አይነት የካንሰር አይነቶች አሉ። በዋናነት ግን በአራት ተከፍለው ይቀመጣሉ። አንደኛው ካርሲኖማ የሚባሉት ናቸው። በአብዛኛው ቆዳና ከቆዳ ስር በሚገኙ የሰውነታችን ክፍሎች ውስጥ የሚከሰቱ የካንሰር አይነቶች ናቸው። ሁለተኛ ሳርኮማ የሚባሉ ናቸው። አጥንት ከጡንቻዎች ጋር ከመገጣጠሚያ ህመሞች ጋር ከመገጣጠሚያ ቦታዎች ጋር የተያያዘ የካንሰር ምልክቶች ናቸው። ሶስተኛው ሊኪሚያ የሚባለው ነው። ከደም ጋር የተያያዙ የካንሰር ምልክቶች ናቸው። ከደምና የአጥንት መቅኒ ጋር የተያያዘ የካንሰር አይነት ሊኪሚያ በመባል ይታወቃል። አራተኛው ደግሞ ሊምፎማ የሚባሉ የካንሰር አይነቶች ናቸው። እነዚህ ደግሞ በተለምዶ ንፍፊት የምንላቸው የተለያዩ እጢዎችን የሚያጠቁ የካንሰር አይነቶች ናቸው ማለት ነው። በአጠቃላይ አላህ ይጠብቀንና እነዚህ የካንሰር አይነቶች ሰውነታችን ላይ በማንኛውም ሰዓት በማንኛውም ሰው ላይ ሊከሰቱ ይችላሉ። ማንም ሰው ኢሚዩን አይደለም። ማንም ሰው ከካንሰር ነፃ መሆን አይችልም። ከዚህ በመቀጠል የካንሰር አይነቶችን አይተናል። ከካንሰር አይነቶች ቀጥሎ ደግሞ የምናየው ምልክቱ ምን ሊሆን ይችላል? አንድ ሰው ካንሰር በሚያዝ ሰዓት ምን አይነት ምልክቶች ሊታዩበት ይችላሉ? የተለያዩ የካንሰር አይነቶችን አይተናል። የእጢ አካባቢ ያሉ የደም እነዚህ ካንሰር አይነቶች በማንኛውም ሰው ላይ ሊከሰቱ ይችላሉ። በማንኛውም ሁኔታ ላይ ባለ ሰው ላይ ሊከሰት ይችላል። ማንም ሰው ከካንሰር ነፃ መሆን የሚችል ወይንም ኢሚዩን ሆኖ